ዮሐንስ ወንጌልን ስናጠና የጀመርነው ምናልባት ዛሬ አዲስ የማየው ሰው ስላለ ፈጠን ብዬ የተወሰነ ባክግራውንድ ልስጣችሁ። ጸሐፊውን ማንነቱን ከመረዳት ወይም ደግሞ የመጽሐፉን ጸሐፊ ዮሐንስን ሐዋርያው ቅዱስ ዮሐንስን ማንነቱን ከማየት ነው የጀመርነው። የዘብዴዎስ የሚባል ሀብታም የሆነ የአሳ ነጋዴ ሰው ልጅ እንደነበረ፣ ያዕቆብ የሚባል ወንድም እንደነበረው ከወንጌላት እየጠቀስን ማስረጃዎችን አይተናል። ኢየሱስ ክርስቶስ አብዝቶ ወደ ውስጡ ከሚያቀርባቸው ከ12ቱ መካከል ምርጦቹ አድርጎ ደጋግሞ ከሚጠራቸው 3 ሰዎች መካከል አንዱ ነው፣ ወይም የኢየሱስ ክርስቶስ የውስጥ ሰርክል ውስጥ የነበረ ሰው ነው ብለን አይተናል። ቀናተኛ እንደነበረ፣ በጣም የተነቃቃ መንፈስ እንደነበረው፣ የነጎድጓድ ልጆች ተብለው በመጽሐፍ እንደተጠቀሱ እሱና ወንድሙ አይተናል። እንዲሁ ደግሞ ዮሐንስ ወንጌል ምዕራፍ 19 ቁጥር 26 እና 27 ላይ ኢየሱስ ክርስቶስ እናቱን በስተመጨረሻ መስቀል ላይ ሆኖ አንቺ ሴት ልጅሽ እነሆ፣ አንተ ሰው እናትህን ነዋት ብሎ እናቱን አደራ የሰጠው፣ እናቱን ያመነበት፣ የእናቱን ጉዳይ ለሱ ቴክ ኬር እንዲያደርጋት የሰጠው ሰው ነው ብለን አይተናል። በዛ ወቅት ያዕቆብ ከሞተ 10 ዓመት ገደማ እንደሆነ ከቤተክርስቲያን ታሪክ እንረዳለን። ከዛ ደግሞ በኢየሩሳሌም በነበረች ቤተክርስቲያን ከነ ጴጥሮስ ጋር ከነ ያዕቆብ ጋር አዕማድ ከሚባሉ መሪዎች መካከል አንዱ እንደነበር አይተናል። ስለዚህ ዮሐንስ የዘብዴዎስ ልጅ ነው። ዘብዴዎስ በዛ ሰዓት ሰሜን እስራኤል ላይ እንዲሁም ኢየሩሳሌም ላይ 2 ስፍራ ቤቶች የነበሩት ባለጠጋ ሰው እንደነበር ባክግራውንዱ ወይም ደግሞ የኋላ ታሪኩ ጥሩ የኢኮኖሚ ስታተስ ከነበረው ቤተሰብ እንደመጣ፣ እንደገና ደግሞ በሃይማኖትና በፖለቲካ ግንኙነቱ ጠንካራ ግንኙነት ወላጅ አባቱ ስለነበረው በወቅቱ ሊቀ ካህኑ ግቢ ለመግባት እንዳልተቸገረ፣ እነ ጴጥሮስ ውጪ ሲቆሙ የሊቀ ካህኑ አገልጋዮች ዮሐንስን ሲያዩት ምን አሉ ይላል? ግባ ብለው አስገቡት። ከዛ እሱ ጴጥሮስን ሊያስገባው ሞከረ። ልክ እንደዚህ ሊቀ ካህኑ ጋር እንኳን ፐርሰናል ግንኙነት ነበረው ከቤተሰቡ ስታተስ የተነሳ ብለን ስለ ዮሐንስ አየ። እስከ 70 ዓመተ ምህረት ድረስ በኤፌሶን እንደኖረ የዮሐንስ ወንጌልን እና 3ቱን የዮሐንስ መልእክቶች፣ አንደኛው ዮሐንስ መልእክት፣ ሁለተኛው ዮሐንስ መልእክት፣ ሶስተኛው ዮሐንስ መልእክት እስከ 80 ዓመተ ምህረት ባለው ጊዜ እንደጻፈ አይተናል። በ94 ዓመተ ምህረት ፍጥሞ ወደምትባል ደሴት እንደታሰረ እንደተወሰደ ከቤተ ክርስቲያን ታሪክ ተመልክተናል። 96 ዓመተ ምህረት ላይ የዮሐንስ ራእይን እንደጻፈ ዶሜቲያን በሚባል ንጉስ ዘመን እና በስተመጨረሻ በ100 ዓመተ ምህረት ተፈጥሯዊ ሞት እንደሞተ ከ12ቱ የበጉ ሐዋርያት መካከል ተፈጥሯዊ የሆነ ሞት የሞተው እሱ ብቻ እንደሆነ፣ ብዙ ቻሌንጆችን በዘይት መቀቀልን ፍጥሞ ደሴት ላይ በ94 ታስሮ እስከ 96 ባለው ጊዜ ለ2 ዓመት ከምናምን አደገኛ ስቃይ እዛ ደሴት ላይ ቢካፈልም በተፈጥሯዊ ሞት እንደሞተ፣ ሰማዕትነትን እንደሌሎቹ በተለያየ አጋጣሚ እንዳልተቀበለ አይተናል። ወንጌላቱን ስንመለከት እንዲሁ ዮሐንስ ወንጌልን ከሌሎቹ ወንጌላት ከማቴዎስ ከማርቆስ እና ከሉቃስ ጋር ኮምፔር አድርገን ጀምረናል። ማቴዎስ ሲጽፍ ኢየሱስ ክርስቶስ መሲህ እንደሆነ የአይሁድ ንጉስ እንደሆነ አተኩሮ በዚህ ሐሳብ ላይ በሚያጠነጥን መንገድ ወንጌሉን እንደተረከው አይተናል። ማርቆስና ሉቃስ ደግሞ ኢየሱስ ክርስቶስ አዳኝ እንደሆነ ሪዲመር እንደሆነ ለአሕዛብ በሚሆን አይነት መንገድ የወንጌል ትርክትን እንዳስቀመጡ አይተናል። ዮሐንስ ግን ከሌሎቹ ወንጌላት በተለየ መንገድ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው በሚል ቴም ላይ የሚያተኩር መልእክት ነው የሚተውልን። ለዚህ ዮሐንስ ወንጌልን ሄዳችሁ ምዕራፍ 20 ቁጥር 31 ላይ እንዲህ የሚል ቃል አለ። ይሄ በተለምዶ ዮሐንስ ወንጌል ምዕራፍ 20 ቁጥር 20 እና ቁጥር 30 እና 31 ማለት ነው የዮሐንስ ወንጌል ዓላማ ተብሎ የሚታወቁ ቁጥሮች ናቸው። የዮሐንስ ወንጌል ዓላማ፣ ወንጌሉ የተጻፈበት ዓላማ እዚህ ጋር ነው ተጽፎ የምናገኘው። ዮሐንስ ወንጌል ምዕራፍ 20 ቁጥር 30 እና 31 እንደዚህ ይላል። ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። ክብር ለኢየሱስ ይሁን። እስቲ ከኔ ጋር በሉ፣ ይሄ 2 ቁጥር የዮሐንስ ወንጌል ዓላማ ነው። ከኔ ጋር በአንድነት በሉ፣ ኢየሱስም በዚህ መጽሐፍ ያልተጻፈ
ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። ዮሐንስ ወንጌል የጻፍኩበት ምክንያት አለ። የመጽሐፉን ዓላማ ቁጥር 31 ኢየሱስ እርሱ ክርስቶስ እንደሆነ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ማመን ብቻ አይደለም፣ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ተጽፏል። ክብር ለኢየሱስ ይሁን። ስለዚህ የዮሐንስ ወንጌል ዋነኛ ዓላማ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ደግሞ አምነን በስሙ ሕይወት ይሆንልን ዘንድ የተጻፈ ወንጌል ነው ማለት ነው። ወንጌሉ ኢየሱስ የእግዚአብሔር ልጅ ነው የሚለው ቴም ላይ ወይም ዓላማ ላይ የሚያጠነጥን የሚያተኩር ወንጌል ነው ማለት ነው። ኢየሱስ ክርስቶስ ጌታ፣ ኢየሱስ ክርስቶስ ጌታ። እሺ ለስንት ከፍለን እናየዋለን? አጠቃላይ ምዕራፎችን ተባብለናል። 21 ምዕራፎች በ3 የመጀመሪያው ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 አንስቶ እስከ ቁጥር 18 ያለው ክፍል መግቢያ ወይም እንደ ፕሮሎግ የምናየው ክፍል እንደሆነ አይተናል። ሁለተኛው ደግሞ ምዕራፍ 1 ቁጥር 19 አንስቶ እስከ ምዕራፍ 12 ቁጥር 50 ያለው ኢየሱስ ክርስቶስ ታምራቱን ማድረግ በጀመረ ጊዜ በሱ ማመንና አለማመናቸው የሚተርኩ ክፍሎችን አይተናል። የመጨረሻው ደግሞ የኢየሱስ ክርስቶስን ሞትና ትንሣኤ የሚተርክ ፓርት ነው። ከዮሐንስ ወንጌል ምዕራፍ 13 ቁጥር 1 አንስቶ እስከ 21 ቁጥር 25 ድረስ ያለው ክፍል ለሶስት ከፍለን እናያለን ተባብለናል። ኢየሱስ ጌታ ነው። ታስታውሱ ከሆነ የመጀመሪያው ሪዲንጋችን የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ነበረ። እንደዚህ ይላል፣ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ክብር ለኢየሱስ ይሁን። ከኔ ጋር አንድ ላይ ደግማችሁ ይሄንን በሉ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ክብር ለኢየሱስ ይሁን። የሚጀምረው ዮሐንስ እንዲህ ከማለት ነው። ከሌሎች በጣም በተለየ አይነት መንገድ ከነ ማቴዎስ ከነ ማርቆስ ከነ ሉቃስ በተለየ አይነት መንገድ የኢየሱስ ክርስቶስን የእግዚአብሔር ልጅነት ቀጥታ ከመግለጥ ነው የሚጀምረው። ሌሎቹ ግን ሲጀምሩ ታሪካዊ በሆነ መንገድ ይጀምራሉ። ኢየሱስ ክርስቶስን ዳይሬክት ዲፋይን ከማድረጋቸው በፊት ስለ የዘር ሐረጉ በመናገር ይጀምራል። ማቴዎስ ገና አንስቶ የትውልድን ሐረግ ከመጀመሪያው አንስቶ ከአብርሃም አንስቶ እስከ ዳዊት ከዳዊት አንስቶ እስከ ነቢያት እያለ ኦርደር ጄኔኦሎጂ ወይም የትውልድ ስርዓቱን እንትናንትናን ወለደ እያለ በመዘርዘር ይጀምራል። እንደገና ስለ ማርያም የሆነ ባክግራውንድ ይሰጠናል። ስለ ያዕቆብ ስለ ዮሴፍ የተወሰነ ባክግራውንድ ይሰጠናል። እንዴት እንደተወለደ የገጠመውን ነገር ተነስተው ወደ ተለያየ ቦታ ሙቭ ማድረጋቸው እየተረኩ ይነግሩናል። ይሄኛው ግን ሲጀምር ምን ብሎ ይጀምራል? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ቁጥር 2 ይህ በመጀመሪያው በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ ምን አላለም አልሆነ። ክብር ለኢየሱስ ይሁን። ስለዚህ በመጀመሪያ የነበረው in the beginning በመጀመሪያ ሲል አንድ ተብሎ ሲጀመር ሳይሆን ከፍጥረትም መጀመሪያ። ክብር ለኢየሱስ ይሁን። ሂስትሪ ነው፣ ከታሪክም መጀመሪያ ማን ነበረ? ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ቃል የሚለውን ቃል ስንት ጊዜ ጠቅሰዋል? 3 ጊዜ ጠቅሰዋል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ 3 ጊዜ ይገልጠዋል። ቃል የሚለው ክፍል in the beginning there was logos የሚል ቃል ነው የሚጠቀመው በግሪክ ተባብለን ተነጋግረናል። ሎጎስ የሚለው ቃል ባለፈው ሳምንት አሳይቻችኋለሁ። ለዕብራዊ ሰው ሎጎስ ማለት ሬቬሌሽን ማለት ነው፣ መገለጥ ማለት ነው።
ለአሕዛብ ግን ሎጎስ ማለት ሪዝን የፍጥረት የመገኘት ምክንያት ማለት ነው ብለን ተነጋግረን። ስለዚህ ዮሐንስ በመጀመሪያ ሎጎስ ነበር ብሎ የጻፈው እንደ አንድ ዕብራዊ ብቻ አልነበረም። በከነዓና ቤተሰብ ስለነበረ በወቅቱ የነበሩ ጥሩ ኑሮ የነበራቸው አይሁዳውያን ልጆቻቸውን የግሪክ አስተምሮ የግሪክ ቋንቋ ያስተምሯቸው ስለነበረ ከግሪክ የሚዋስበት ምክንያት የቋንቋው አንደርስታንዲንግ ነበረው። ዕብራይስጥ ደግሞ የነበረው የመለኮት ማንነትን ደግሞ እንደ አንድ አይሁዳዊ ጠንቅቆ ስለሚያውቅ ሕግና ነቢያትን ጠንቅቆ ስለሚያውቅ ከዛ ደግሞ የመለኮትን ማንነት በተመለከተ በቂ ዕውቀት ስለነበረው ሁለቱም በመጠቀም የእግዚአብሔርን የኢየሱስ ክርስቶስን የእግዚአብሔር ልጅነት በመናገር ይጀምራል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ስለዚህ ይሄ በመጀመሪያ ቃል ነበር ሲል በመጀመሪያ ሎጎስ ነበረ ብሎ ይናገራል። ስለዚህ በመጀመሪያ ቃል ነበር ሲል ብዙ ጴንጤ በተለምዶ የሚረዳው ቃል የእግዚአብሔር ንግግር ብሎ ያስባል ብዙ ጴንጤ። አንዳንድ ሰው ደግሞ በመጀመሪያ ቃል ነበር ወይም ሎጎስ ነበር ሲባል በተለምዶ ይሄ ቃል ሎጎስ ነው ብሎ ባይብሉን እያነሳ ይሄ ምንድን ነው ይላል ሎጎስ ነው ብሎ በተለምዶ ኮሚኒኬት ስለሚያደርግ በመጀመሪያ ቃል ነበር ሲባል በመጀመሪያ ባይብል የሚመጣበትም ሰው አይጠፋም። አንዳንዱ ደግሞ ቃል ንግግር በንግግር የሚገለጽ ስለሆነ በመጀመሪያ ንግግር ነበረ ብሎ የሚረዳ ሰው አለ። በደንብ አድምጡ። በመጀመሪያ ሎጎስ ነበር ሲል የተጻፈው እግዚአብሔር ቃል ነበር እያለ አይደለም። በመጀመሪያ ሎጎስ ነበር ሲል እግዚአብሔር የተናገረው ቃል ነበር እያለ አይደለም። በመጀመሪያ ቃል ነበረ ብሎ ሲናገር በመጀመሪያ ነበር ያለው ቃል መለኮት እንደሆነ ምን ብሎናል? ነግሮናል። በእግዚአብሔር ዘንድ ነበር ይልና ራሱ ያ ቃል ምን ነበር ይለናል? እግዚአብሔር ነበር ይላል። ክብር ለኢየሱስ ይሁን። ለምሳሌ በመጀመሪያ ቃል ነበር አይደለም የሚለው እንደ ምሳሌ እሱን ልጠቀም። በመጀመሪያ ቃል ነበር። ቃል በማን ዘንድ ነበር? በእግዚአብሔር ዘንድ ነበር ሲል ሌላ ፐርሰን ሪፈር ያደርጋል። ቃልም በማን ዘንድ ነበር? በእግዚአብሔር ዘንድ ነበር ብሎ ከገለጠው ሎጎስ ውጪ እግዚአብሔር ብሎ ይጠራል። በግሪክ ቲዮስ የሚል ቃል ይጠቀማል። ከዛስ በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር፣ ቲዮስ ነበር። ከዛስ ቃልም በእግዚአብሔር ዘንድ ነበር። ሶስቱን ነገሮች በደንብ አድርገን ለይተን ማየት አለብን። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ ሲል ለይቶ ቲዮስ ነው በእግዚአብሔር ዘንድ ነበር ካለ በኋላ እግዚአብሔር ነው ብሎ መለኮትነትን ለጠራው ቃል ይሰጣል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይሄ ቃል ይሄ ሎጎስ የተነገረ ቃል አይደለም። ይሄ ሎጎስ የተጻፈው ቃል አይደለም። ይሄ ሎጎስ አካላዊ ቃል ነው፣ ፐርሰን ነው፣ መለኮት ነው ብለን ነው የምንጀምረው። ኢየሱስ ክርስቶስ ጌታ። አንዳንድ ሰዎች እንደዚህ ይላሉ፣ ኢየሱስ ክርስቶስ የእግዚአብሔር ንግግር ነበር፣ የእግዚአብሔር ቃል ነበረ። ከዛ በኋላ ስጋ ሲሆን ያ የእግዚአብሔር ንግግር ወደ ስጋነት ተቀየረ ብለው ያምናሉ። ምክንያቱም ቁጥር 14 ላይ እግዚአብሔር ቃል ሲናገር ምን ይላል? ዮሐንስ 1:14 ላይ ቃልም ምን ሆነ? ጸጋ ሆነ። ዮሐንስ ወንጌልን ስናይ በደንብ አቴንሽን ሰጣችሁ። ብዙ የሐሰት ትምህርቶች ሊነሱት ባይዘው ከዚህ ከቁጥር አንድ ቃልም ምን ሆነ? ስጋ ሆነ፣ ጸጋንና እውነትን ተመልቶ በመካከላችን ምን አደረ። ቃል ስጋ ሆነ ማለት የእግዚአብሔር ንግግር ወደ ስጋነት ተቀየረ ማለት አይደለም። ቃል ስጋ ሆነ ማለት መለኮት የነበረው እግዚአብሔር ወልድ፣ አካላዊ ቃል የነበረው እግዚአብሔር ወልድ ተገለጠ ማለት ነው። አይታይም ነበረ። ስጋ ሲሆን አምላክ ምን ሆነ? ሰው ሆነ። ክብር ለኢየሱስ ይሁን። ከኔ ጋር ናችሁ? ለቃል ወይም ለሎጎስ አዲስ ነገር ስጋ መሆኑ አምላክ መሆኑ አዲስ አይደለም። ከዘላለም በፊት እሱ ምንድን አምላክ የሌለውን ማንነት አልያዘም። አምላክ ነበር፣ ያለ የነበረና የሚኖር። ምክንያቱም በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ተብሎ። ክብር ለኢየሱስ ይሁን። ይሄ ቃል ግን ስጋ ሲሆን አካላዊ ዓለም ላይ ተገለጠ፣ ሰው ሆኖ ታየ። አምላክ ሰው ሆነ ማለት ነው። ተገለጠ ማለት ነው እንጂ ተለወጠ ማለት አይደለም። ኢየሱስ ክርስቶስ ጌታ። ይሄ በጣም ክሪቲካል ነው። ከዛ ቁጥር 2 ላይ ይህ በመጀመሪያው በእግዚአብሔር ዘንድ ነበረ፣
ወደ ታች እያነበብኩ እንደገና ቁጥር 1 ላይ እንደገና ቁጥር 14 እንደገና እንደዚህ ነው የምናየው ዛሬ። ምክንያቱም እስከ ቁጥር 18 ያለው መጠቅለል ስላለብን ዛሬ ይህ በመጀመሪያው በእግዚአብሔር ዘንድ ነበረ አለ። ስለዚህ መጀመሪያ ነበር፣ ሁሉ በእርሱ ሆነ። ክብር ለኢየሱስ ይሁን። እስቲ ከኔ ጋር በሉ፣ ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያለ እርሱ አልሆነ። ዋው! ኢየሱስ ክርስቶስ ጌታ። ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያለ እርሱ አልሆነ። በእርሱ ሆነ ሲል በማ እያለ ነው? በቃል ወይም በሎጎስ እያለ ነው። ምን ብለናል? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ሲል ይሄ ቃል ይሄ ሎጎስ አምላክ ነው፣ መለኮት ነው፣ ከእግዚአብሔር ጋር እኩል ነው ብሎ እየተናገረ ከዛ ሁሉ በማን ሆነ? በእርሱ ሆነ፣ ከሆነው አንዳች እንኳን ያለ እርሱ አልሆነም። ይህንን በብዙ የመጽሐፍ ቅዱስ ክፍሎች ለምሳሌ ቆላሲስን እንደ መነሻ ወስደን ማየት እንችላለን። ለምሳሌ ቆላሲስ ምዕራፍ 1 ቁጥር 15 ላይ ስለ ኢየሱስ እየተናገረ የክርስቶስን ልዕልና ወይም የክራይስትን ሱፐርማሲ እየተናገረ እርሱ አለ የማይታይ አምላክ ምንድነው አለ? ምሳሌ ነው አለ። የማይታይ አምላክ ያለው ማንን ነው? አብን። ክብር ለኢየሱስ ይሁን። እርሱ የማይታይ አምላክ ምሳሌ። ቆላሲስ ምዕራፍ 1 ቁጥር 15 እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትን ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ምን ብለዋል? ተፈጥረዋልና። ሁሉ በማን ሆነ? በእርሱ ሆነ። ክብር ለኢየሱስ ይሁን። ከቁጥር 3 ጋር እንዴት ሪሌት እንደሚያደርጋያችሁ የሚታዩትና የማይታዩትን ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና። ከፍጥረት ሁሉ በፊት ምንድነው? በኩር ነው። ፕሮቶኮስ የሚል ቃል ይጠቀማል። በኩር ነው ማለት መጀመሪያ የተወለደ ተከታይ ያለው ማለት አይደለም። ቀዳሚ የሌለው ፊተኛ፣ ተከታይ የሌለው ፊተኛ ማለት ነው ብለን ዲፋይን አድርገናል ቆላስይስን ስንማር። በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት ምንድነው? በኩር ነው። ሁሉ በእርሱና ለእርሱ ተፈጥረው። ክብር ለኢየሱስ ይሁን። እርሱም ከሁሉ በፊት ነው፣ ሁሉም በእርሱ ምን ብለዋል? ተጋጥሟል። ስለ ክርስቶስ ልዕልና ወይም ስለ ክራይስት ሱፐርማሲ ሲናገር ነው ቆላስይስ ምዕራፍ 1 ቁጥር 15 እስከ 17 የሚታየውም ዓለም የማይታየውም ዓለም አለ። ምን አለው? መዋቅር አለ። አለቆች፣ ስልጣናት፣ ጌትነቶች፣ ዙፋናት ተብሎ መዋቅሮች አሏቸው። ይሄ ሁሉ የሚታየውም የማይታየውም ዓለም በማ ተፈጥሯል አለ? በእርሱ ተፈጥሯል። በማ? በክርስቶስ። በእርሱ መፈጠር ብቻ አይደለም፣ በእሱ ተጋጥመዋል አለ። በእሱ ነው የሚቀጥሉት አለ። መጨረሻ ላይ የሚጠቀለሉት በማን ነው? በእርሱ። ክብር ለኢየሱስ ይሁን። ስለዚህ የሚታየውም የማይታየውም ዓለም ካለመኖር ወደ መኖር የመጣበት ምክንያት ማን ነው? ክርስቶስ ነው። የእግዚአብሔር ቃል ነው፣ ሎጎስ ነው። ክብር ለኢየሱስ ይሁን። በደንብ ስሙ። አሕዛብ ግሪካውያንን ጨምሮ ሎጎስን ዲፋይን ሲያደርጉ ፍጥረት የተገኘበት ምክንያት የሌለው ምክንያት ብለው ነው ዲፋይን የሚያደርጉት። ፍጥረት ካለመኖር ወደ መኖር የመጣበት ምክንያት። ፍጥረትን አይተ ተራራውን፣ ሸንተረሩን፣ ፊዚካል የሚታየውን ዓለም አይተ ደግሞ መንፈሳዊውን ዓለም አይተ ይሄ ነገር ከየት መጣ ስትል ይሄን ነገር ያስገኘ ምክንያት አለ። ያ ምክንያት ግን በሌላ ምክንያት አልተገኘም ብለው ያምናሉ ግሪኮቹ። እሱ ነው የሎጎስ ትርጓሜ ለአሕዛብ። ለአይሁድ ግን መገለጥ ነው ሎጎስ። ክብር ለኢየሱስ ይሁን። መለኮት ተገለጠ ብለው ነው የሚያምኑ ዲፋይን የሚያደርጉ። ባለፈው ሳምንት ጥሩ ጥያቄ ጠይቃል። ክብር ለኢየሱስ ይሁን። ስለዚህ የሚታየው የማይታየውም ዓለም በማ ተፈጥሯል አለ? በእርሱ ተፈጥሯል። በሱ መፈጠር ብቻ አይደለም፣ በሱ ይቀጥላል፣ በሱ ተጋጥሟል። መጨረሻ ኤፌሶን 1:10 ላይ ደግሞ በሰማይና በምድር ያለው ሁሉ የሚጠቀለለው በማን ነው አለ? በእርሱ ነው። ስለዚህ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የተባለው ሎጎስ የሆነው ቃል፣ አካላዊ የሆነ ቃል። አካላዊ ብዬ ሳወራ የተገለጠ ነው። ክብር ለኢየሱስ ይሁን። አካላዊ ብዬ ሳወራ ፐርሰን ኢየሱስ ክርስቶስ ጌታ፣ ኢየሱስ ክርስቶስ ጌታ፣ ኢየሱስ ክርስቶስ ጌታ። ብዙ ሰው ኢየሱስ ክርስቶስ 33 ዓመቱ ይመስላል አይደል?
33 ዓመት ተኩል በምድር አገልግሎ ሄደና የሆነ ጎረምሳ የአይሁድ ጎረምሳ ነው ኢየሱስ ክርስቶስ። መጽሐፍ ቅዱስ ሲናገር እርሱ የዘላለም ምንድን ነው ይላል? አባት ነው። ኢየሱስ ክርስቶስ ጌታ ነው። ቃል ሥጋ ሲሆን ነው 33 ዓመት ያለው ሰው ሆኖ መለኮት በውስጡ ያደረው። ያ መለኮት ጋድ ማን ነው? ፍጹም ሰው ነው፣ ፍጹም አምላክ ነው። መለኮትነትም አምላክነትም በውስጡ አድረው የተገለጡት ታየለኛ ሥጋ ሆኖ። ለምን? አካል ካለበሰ ሥጋ ካለበሰ የሰው ልጅ ሞቶ ማዳን ስለማይችል፣ ክብር ለኢየሱስ ይሁን። የሰማችሁ? የሰው ልጅ ሞቶ ስለማይችል ልክ እንደ እግዚአብሔር አብ እግዚአብሔር ነው፣ ልክ እንደ እግዚአብሔር መንፈስ ቅዱስ እግዚአብሔር ነው። ነገር ግን መጥቶ ለመሞት ለማዳንኛ ከእግዚአብሔር ጋር እኛ ለማስታረቅ ሲል ምን ሆነ? ሰው። አምላክ ሰው ሲሆን ይዋረዳል። አምላክ ሰው ሲሆን ግን የሰው ልጅ ምን ይላል? ይከብራል። ከዘላለም ጥፋት ከዘላለም ሞት የመዳኛ መንገድ ያገኛል። ኢየሱስ ክርስቶስ ጌታ። ለዚህ ነው ከአብ ጋር መተካከልን መቀማት እንደሚገባ አድርጎ ሳይቆጥር ራሱን ባዶ አደረገ። የባሪያን መልክ ይዞ በምስሉ በሰው መልክ ምን አለ ይላል? ተገኘ። አምላክ ሰው ሆነ። ኢየሱስ ክርስቶስ ጌታ። አጀንዳው ምንድነው? እኛን ለመፈለግ ነው። እሺ፣ ብዙ ሰው እንደዚህ መስለው እግዚአብሔር አብ ኢየሱስ ክርስቶስን ሂድ አድናቸው ስላለ አባቱን ታዞ ነው መጥቶ ያዳነን ይላል። እውነት ነው። ኢየሱስ ክርስቶስ መጥቶ ሲያድነን አንድ አባቱን ታዞ ነው፣ ሁለተኛ ደግሞ በገዛ ፈቃዱ ነው። ምክንያቱም በእግዚአብሔርነት ከአባቱ ጋር ስልጣኑ ምንድነው? እኩል። ኢየሱስ ክርስቶስ ጌታ። ለዚህ ነው ወንጌሉ ስታነቡ አብ ልኮኛል ይላል። አንዳንድ ቦታ ደግሞ ስለዚህ መጥቻለሁ ይላል። መጥቻለሁ በራሴ ፈቃድ። ክብር ለኢየሱስ ይሁን። አብ ልኮኛል በአባቴ ፈቃድ። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር አብ እሱም እግዚአብሔር ነው፣ በስልጣን እኩል ነው። ስለዚህ ነው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። in the beginning was logos and the logos was with God and the logos was God። ክብር ለኢየሱስ ይሁን። ከመጀመሪያው ይህ በእርሱ ዘንድ ነበረ። ሁሉ በማን ነው? በእርሱ። ሁሉ ማለት ምንድን ነው? ሁሉ ማለት ሁሉ የምታየው የማታየው ማለት ነው። ክብር ለኢየሱስ ይሁን። የተገለጠው ያልተገለጠው ማለት ነው። የሚታየው ዓለም ላይ በፍጥረት ውስጥ ግዑዙ ዓለም አለ፣ የሰው ዓለም አለ፣ በጣም በርካታ ፍጥረቶች አሉ። በመንፈስ ዓለም ላይ ደግሞ በርካታ መዋቅሮች፣ በርካታ ስልጣናት፣ ኃይላት፣ ዙፋናት፣ ጌትነቶች አሉ። ቆላሲስ ሳስተምር አለቆች፣ ስልጣናት፣ ዙፋናት፣ ጌትነቶች እያለ የሚናገረው የቅዱሳን መላእክት የስልጣን ተዋረድ ነው። እንደገና የወደቁ መላእክትም የስልጣን ተዋረድ ነው። ስለዚህ የጨለማውን መንግስት የብርሃኑን መንግስት ሳይቀር ሁሉ በማን ይጠቀለላል? በሱ ይጠቀለላል። ክብር ለኢየሱስ ይሁን። ሁሉ ካለመኖር ወደ መኖር የመጡት በማን ነው? እሱ ኢየሱስ ጌታ። ስለዚህ እሱ ምንድን ነው አለ? ኤተርናል ነው፣ ዘላለማዊ ነው። ዘላለማዊ ከሆነ መጀመሪያ የለውም፣ መጨረሻ የለውም። እሱ ፍጡር ነው፣ ምክንያቱም ከፍጥረታቱ በኩር ነው ይላሉ አንዳንድ ሰዎች ቆላስይስ 1:16ን ጠቅሰው ከፍጥረታቱ በኩር ነው ብሎ ሲናገር ኢየሱስ ክርስቶስ ስጋ ሲሆን ነው የጀመረው ነው ወይ? እግዚአብሔር ወልድ ማርያም ከመፈጠሯ በፊት አልነበረ? ከአብርሃም በፊት አልነበረ? ቢፎር አብርሃም ማለት ከአብርሃም በፊት እኔ ነበርኩ አይደለም? እኔ ክብር ለኢየሱስ ይሁን። አንተ 50 ዓመት ያልሞላ ደግሞ አብርሃምን አይቼዋለሁ ብለህ ታወራለህ? በቀደም ስትወለድ አላየህ? እኔ ያልበልጥም 10 20 30 ዓመት የሚበልጠው ሰው ሞልቷል። ሲወለድ የሚያውቃል፣ ቤተሰቡን የሚያውቃል። እንዴት ብለህ ነው አንተ ከአብርሃም በፊት እኔ ነኝ እንዴት ትላለህ? እኔ ነኝ ብሎ የተናገረው በመጽሐፍ ያህዌ ብቻ። ክብር ለኢየሱስ ይሁን። መለኮት ብቻ የተጠቀመውን ቃል እንዴት ትናገራለህ? ክብር ለኢየሱስ ይሁን። ስለዚህ ዘላለማዊ ነው። ፊተኛ የለውም፣ ኋለኛ የለውም። አልፋ ኦሜጋ፣ ፊተኛና ኋለኛ ማንኛ? እኔ ነኝ። ብዙ ሰው አልፋና ኦሜጋ ሲል አልፋ በግሪክ የመጀመሪያው ፊደል ነው፣ ኦሜጋ የመጨረሻው። ስለዚህ መጀመሪያም መጨረሻ ስታርት ፖይንት አለው፣ ኢንድ ፖይንት አለው። ስለዚህ ዘላለምን አይገልጥም ይላል እግዚአብሔር እያለ አልፋ መጀመሪያ ላይ እኔ ነኝ። እሱን ደግሞ ስታጠናው መጀመሪያ መጨረሻ ነኝ ኢየሱስ ክርስቶስ ጌታ። ስለዚህ እሱ ምንድን ነው? ዘላለማዊ። ኢየሱስ ጌታ። መላእክት ዘላለማዊ ናቸው። አንድ ሰው ሰጥቻችሁ ነበር። ኤተርናል እና ኤቨርላስቲንግ የሚሉትን ቃላት ትርጉም ቼክ አድርጋችሁ አሳይመንት ሰርታችሁ ብትመጡ ባይዘው የዛሬ ክላስ የሚገርም ዴፕዝ ይኖረው ነበር። ግን ሰነፍ ተማሪ ባለበት ብዙ ዕውቀት የለም።
መጨረሻ ላይ የምንጸልየው እግዚአብሔር ስንፍናን እንዲመታ ኢየሱስ ክርስቶስ ጌታ። ጳውሎስም ንግግሩን እስከ እኩለ ሌሊት ባስረዘመ ጊዜ ይላል አይደል? አሁን ከዚህ በኋላ ባሉት ወራት ዲሳይፕልሺፕ ክላስ ይረዝማል። አዳሩ ራሱ 2 ቀን አዳር ስትሬት ይሆናል። ክብር ለኢየሱስ። እሁዱ ራሱ ምን ይላል? ይረዝማል። ለምን? ጌታ ሊመጣ በደጅ ነው። በደንብ ተረድተን የገባንን ያህል ወንጌል ሰርተን እንሄዳለን፣ እንሰራለን። ክብር ለኢየሱስ ይሁን። መጣው ደሰታም። ስለዚህ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። እቺን ያዙ። የተወሰኑ የምታውቋቸው ጥቅሶች ላሳያችሁ። ዕብራውያን ምዕራፍ 1 ዕብራውያን ምዕራፍ 1 ቁጥር 1 አውጣችሁ ከጥንት ጀምሮ አለ። አውጣችሁ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ልዩ ልዩ አይነት ተጠቅሟል። ልዩ ልዩ አይነት መንገድ ወይም ጎዳና ተጠቅሟል ማለት ነው። ለአባቶቻችን በምን ተናግሯል? በነቢያት ተናግሮ ቁጥር 2 ሁሉን ወራሽ ባደረገው አንድ ደግሞ ዓለማትን በፈጠረበት በልጁ 2 በዚህ ዘመን መጨረሻ ለኛ ምን አለ ተናገረ። ኢየሱስ ክርስቶስ ጌታ። ቁጥር 1 እና ቁጥር 2 እግዚአብሔር ከጥንት ዘመን ከድሮ ዘመን ጀምሮ የሚናገረው በልዩ ልዩ አይነት መንገድና ጎዳና ነበረ። እግዚአብሔር የመናገሪያ መንገዱ ይለያያል። ክብር ለኢየሱስ ይሁን። ለአባቶቻችን በምን ተናግሯል አለ? በነቢያት ተናግሯል። ኢየሱስ ክርስቶስ ጌታ። የእግዚአብሔር የመገለጫ መንገዱ፣ የሬቬሌሽን መንገዱ፣ የመናገሪያ መንገዱ፣ አንደበቱን ከፍቶ ሐሳቡንና ልቡን ለሰው ልጆች የመግለጫ መንገዱ ነቢያት ነበሩ አለ። ክብር ለኢየሱስ ይሁን። መቼ? ለአባቶቻችን በቀደመው ዘመን። ቁጥር 2 ላይ በነቢያት ተናግሮ ካለ በኋላ ሁሉን ወራሽ ባደረገው ደግሞም ዓለማቱን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረናል። በመጨረሻው ዘመን የእግዚአብሔር የመናገሪያ መንገዱ ማን ነው? ልጁ። ክብር ለኢየሱስ ይሁን። በመጨረሻው ዘመን የእግዚአብሔር የመገለጫ መንገዱ፣ ሐሳቡንና ልቡን የመግለጫ መንገዱ ሁሉን ወራሽ ያደረገው ማን ነው? ልጁ ነው። ስለ ልጁ ማንነት ሲናገር 2 ካራክተሮችን ነው የዕብራውያን ጻፊ የሚነግረን። የመጀመሪያው ሁሉን ወራሽ ነው። ክብር ለኢየሱስ ይሁን። ልጁ ሁሉን ወራሽ ነው። በደንብ ስሙ። በኩር ልጅ ስንት እጥፍ ይወርሳል ተባለ? 2 እጥፍ። ይሄኛው ልጅ 2 እጥፍ የሚወርስ ልጅ አይደለም፣ ሁሉን ነው የሚወርሰው። የእግዚአብሔር የሆነ ሁሉ የሱ። ክብር ለኢየሱስ ይሁን። ከፍጥረታቱ በኩር ነው ሲል ይሄ የመፈጠር በኩርነትን አይደለም ሪፍሌክት የሚያደርገው ብያቸዋለሁ። ቀዳሚ የሌለው ፊተኛ ነው፣ ተከታይ የሌለው ፊተኛ ነው። ለዚህ ነው የእግዚአብሔር የሆነው ሁሉ በሱ ይወረሳል ብሎ የዕብራውያን ጻፊ ቁጥር 2 ላይ የሚነግረን ሁሉን ወራሽ ባደረገው። ከዛ ፓወርፉል የሆነ ሐረግ አለ። ዓለማትን ምን ባለበት? በፈጠረበት። ክብር ለኢየሱስ ይሁን። ስለዚህ በመጨረሻው ዘመን እግዚአብሔር የሚናገረው በልጁ ነው። ልጁ ደግሞ 2 ካራክተሮችን አስቀምጦልናል። አንደኛ ሁሉን ምንድነው? ወራሽ ነው። ምን ማለት ነው? የእግዚአብሔር የሆነ ሁሉ የሱ ነው ማለት ነው። ከዛ ቀጥሎ ስትሮንግ የሆነ ቃል ይጠቀማል። ዓለማትን ምን ያለበት? የፈጠረበት ነው። ስለዚህ የሚታየውም የማይታየውም በማ ተፈጥሯል? በሱ ተፈጥሯል ካለ ሎጎስ ነው። ሎጎስ ደግሞ ቲዮስ ነው ወይም መለኮት ነው ብለን መጀመሪያ ላይ አይተናል። ክብር ለኢየሱስ ይሁን። ቁጥር 3 እርሱም አለ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ምን አለ? ተቀመጠ። ቁጥር 3 who being the brightness of his glory and the express image of his person ኢየሱስ ክርስቶስ ጌታ። እሱ የክብሩ ምንድነው? መንጸባረቅ ነው። የእግዚአብሔር የግሎሪው ራዲያንስ ነው። አንድ ሁለተኛ
የባህሪው ምንድነው አለ? ምሳሌ። ለምን የማይታይ አምላክ ነው ብሏል ቅድም። ከኔ ጋር ናችሁ? ይሄንን የማይታይ አምላክ እግዚአብሔርን ከቶ ያየው አንድስ እንኳን የለም። በገዛ እቅፉ ያለ አንድ ልጁ ግን ምን አለው? ተረከው። ስለዚህ እግዚአብሔር ስትል ያየው ጳውሎስ በጢሞቴዎስ ምን አለ? እሱ ማንም ሊቀርበው በማይችል ብርሃናት ውስጥ ምን ይላል? ይኖራል። ክብር ለኢየሱስ ይሁን። አንዳንድ ሰው በጣም ሲተረተር ምን ይላል? ተኝቼ ነበር፣ ከባድ ራእይ ወደቀብኝ፣ ዙፋኑ ላይ አብን አየሁት ይላል። ያየ ያየ የመሰለው እንጂ ያየ የለም። ማንም አይቶት በህይወት መኖር አይችልም ተብሎ ተጽፏል። ክብር ለኢየሱስ ይሁን። የባህሪ ምሳሌ የሆነ የክብሩ ነጸብራቅ የሆነ እርሱ ግን ምን ብሎታል? ተርኮታል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ነቢያት በተለያየ አይነት መንገድ መለኮታዊ ኢንካውንተር ነበራቸው። መንፈሳዊ ዓለም ላይ መለኮታዊውን ዓለም ቴስት የማድረግ እድል ነበራቸው። ግን ችሎ ኮምፕሬንድ አድርጎ ዋው እግዚአብሔር ይሄ ነው ብሎ ከኤስ ከዜድ ደምድሞ የነገረን ማንም የለም። ለዚህ ነው ማንም ሊቀርበው በማይችል ብርሃናት ውስጥ ይኖራል። ያየው አንድስ እንኳን የለም። ክብር ለኢየሱስ ይሁን። ምን ማለት ነው? ሙሴ አሉት እስከ መቼ እየሰማ ከእግዚአብሔር ሰማው እግዚአብሔር እንደዚህ አለ እያልክ ትነግረናለህ? ራሱን እግዚአብሔርን እንፈልገዋለን፣ ይገለጥልንና እናናግረዋለን። እንደ ህዝብ ቀጥታ ይናገረን። ህዝቡንም መርጫቸዋለሁ ካለ ያወራል። ከዛ እግዚአብሔር እሺ ይጠብቁኛል፣ ወደ ሴቶቻቸው አይቅረቡ፣ ሰውነቶቻቸውን ይታጠቡ። በዛ ጊዜ ቅድስና በውሃ መታጠብና ወደ ሚስቶቻቸው ባለመቅረብ ስለሆነ የሚገለጥ የነበረው እንደዛ አድርጋችሁ ቅረቡ፣ ወደ ተራራው ማንም እንዳይጠጋ በተራራው ላይ ወርጄ አናግራቸዋለሁ። እግዚአብሔር ገና ክብሩ ሲንቀሳቀስ ተራራው ምን አለ? ጨሰ። ተራራው ሲጨስ ምን አለ? ሙሴ ሙሴ እግዚአብሔር ምን በሉ? ተመለስ በሉ፣ ከሱ ስማና ለኛ ንገረን፣ ልናየው ካየነው ምን ላለን ታርቦታለን። ክብር ለኢየሱስ ይሁን። ይሄ አምላክ እስራኤልን አሁን ያህዌ መጽሐፍት እያነበቡ ያህዌ የሚለው ጋር ሲደርሱ አዶና እያሉ ይዘሉታል ቦታው። ለምን? ያችን የተራራ ቀን ያስታውሳል። ሞተን ነበር ብለው ተንቀጥቅጠው ማለት ነው። ክብር ለኢየሱስ ይሁን። ከኔ ጋር ናችሁ አይደለም? እግዚአብሔር መልአክ አይተው በቃ እንሞታለን እኮ ብለዋል። ኢየሱስ ክርስቶስ ጌታ በቃ በህይወት አንኖርም ሊገለን ያሳየን። ክብር ለኢየሱስ ይሁን። ለምን? መለኮታዊ ክብር ነው። ያየው የለም። ነገር ግን በገዛ እቅፉ ያለ አንድ ልጁ ምን አለ? ተረከው። ይሄ ልጅ ሁሉን ወራሽ ነው። ይሄ ልጅ ዓለማትን የፈጠረበት ነው። ይሄ ልጅ እንደ እግዚአብሔር አብ እኩል እግዚአብሔር ነው። እንደ እግዚአብሔር አብ የሚታየውም የማይታየው ዓለም ካለመኖር ወደ መኖር የመጣበት ምክንያት ነው። ኢየሱስ ክርስቶስ ጌታ፣ ኢየሱስ ክርስቶስ ጌታ። ስለዚህ ስለ ማንነቱ እንዲህ አለ። እርሱ የክብሩ ምንድነው? መንጸባረቅና የባህሪው ምንድነው? ምሳሌ። ሁሉን በስልጣኑ ቃል እየደገፈ ይሄ ዓለማት በአጠቃላይ በሱ ቃል ነው የተፈጠሩት፣ በሱ ቃል ነው የጸኑት፣ በሱ ቃል ነው የሚቀጥሉት። ቆላስይስ ምዕራፍ 1 ከ15 እስከ 17 ዓለማትን በስልጣኑ ቃል ነው የደገፈው። ክብር ለኢየሱስ ይሁን። በራሱ ካነጻ በኋላ በሰማያት በግርማው ቀኝ ምን አለ? ተቀመጠ። ኃጢአታችንን በራሱ ካነጻ በኋላ ማለት በዚህ ጋር ትንሽ ነገር ልንገራችሁ። ኃጢአትን በራሱ ስልጣን ማንጻት የሚችል ማለት እግዚአብሔር ነው። ማርቆስ ወንጌል ምዕራፍ 2 ላይ ያንን በሽተኛ ኃጢአት ተሰረየችልህ ሲለው አይሁድ ምን አሉ? አጉረመረሙ። ይሄ ኃጢአትን ያስተሰርይ ዘንድ ስልጣን ያለው እኮ አንዱ እግዚአብሔር ነው። ከአንዱ ከእግዚአብሔር በቀር ኃጢአትን ተሰረየችልህ እንዴት? ሰውየው እኮ ፈውሶታል፣ ግን ኃጢአት ተሰረየችልህ ይላል። ከዛ እላችኋለሁ ተፈውሳል ከማለትና ኃጢአት ተሰረየችልህ ከማለት የትኛው ነው ቀላል? ግን የሰው ልጅ አለ ኃጢአትን ያስተሰርይ ዘንድ ስልጣን እንዳለው ታውቁ ዘንድ አለ። ክብር ለኢየሱስ ይሁን። ኃጢአትን የማስተሰረይ ኃጢአትን የመተው ኃጢአትን የመደምሰስ አቅም ያለው አንዱ እግዚአብሔር። ወልድን ግን ልጁን ምን አለ? በገዛ ስልጣኑ ኃጢአታችንን ካስተሰረየ በኋላ ክብር ለኢየሱስ ይሁን። ስለዚህ መለኮት ነው ማለት ነው። ኢየሱስ ክርስቶስ ጌታ ነው። ኃጢአትን ይቅር ማለት መተው መደምሰስ የሚችል ነው ብሎ ይነግረናል። እዛው ዕብራውያን ላይ ምዕራፍ 11 ላይ እንሂድ። ዕብራውያን 11 ዕብራውያን 11 ቁጥር 1 እምነትም አለ እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ለሽማግሌዎች የተመሰከረላቸው በዚህ ነውና የምንፈልገው ቁጥር 3 ነው። ዓለሞች
በእግዚአብሔር ቃል እንደተዘጋጁ፣ ስለዚህ የሚታየው ነገር ከሚታዩት እንዳልሆነ በምን እናስተውላለን? ዓለሞች በምን ተዘጋጅተዋል? በእግዚአብሔር ቃል። ይሄ እግዚአብሔር ቃል እግዚአብሔር አፍ የተናገረው ያወራው ቃል ማለት ነው አይደለም። ሎጎስ የሆነው ቃል ማለት ነው። ኢየሱስ ክርስቶስ ጌታ አካላዊ ቃል ማለት ነው። ከመለኮት ዘንድ መጥቶ ሰው የሆነው ቃል ማለት ነው። ፍጹም ሰው ፍጹም አምላክ የሆነው ቃል ማለት ነው። ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ ጌታ። እሺ ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ተመልሰን የተወሰኑ ክፍሎች እናያለን። ቁጥር 3 ላይ እንደገና እንሂድ። ዮሐንስ ወንጌል ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ በእርሱ ምን ነበረች? ሕይወትም የሰው ብርሃን። ሕይወት የሚለው ቃል በግሪክ ዞዌ የሚል ቃል ይጠቀማል። ዞዌ የሚለው ቃል ትርጉሙ የእግዚአብሔር መንግስት ሕይወት ወይም የእግዚአብሔር አይነት ሕይወት ማለት ነው። በእርሱ ምን ነበረች? ሕይወት ነበረች። ሕይወትም የሰው ምንድን ነበረች አለ? ብርሃን ነበረች አለ። ብርሃንም በጨለማ ይበራል፣ ጨለማ ምን አላለው? እስቲ ከኔ ጋር በሉ። ብርሃንም በጨለማ ይበራል፣ ጨለማ አላሸነፈው። ረገጥ አድርጋችሁ ሚሞራይዝ እያደረጋችሁ አይኖቻችሁን ጨፍናችሁ ብርሃንም በጨለማ ይበራል፣ ጨለማ አላሸነፈው። ብርሃን ምንድን ነው? ጨለማ ምንድን ነው? ዘፍጥረት ምዕራፍ 1 ላይ ነው። ማቲ ጮክ ብሎ ያነበረ ዘፍጥረት ምዕራፍ 1 ቁጥር 1 ከኔ ጋር በሉ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ቀጥል። ምድርም ባዶ ነበረች። ጎበዝ ከኔ ጋር በሉ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበር። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። እግዚአብሔርም ምን አለ? ብርሃን ይሁን አለ። እንግዲህ ዘፍጥረት 1 ጀምሮ እስከ ቁጥር 3 ላይ ስለ ብርሃን ይናገራል፣ ስለ ጨለማ ይናገራል። ዮሐንስ ወንጌል ላይ ስትመጣ በሱ ዘንድ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ካለ በኋላ ብርሃንን በጨለማ ላይ ያበራል፣ ጨለማን ከቶ አላሸነፈውም። የዮሐንስ ወንጌሉ ጨለማና የዘፍጥረቱ ጨለማ፣ የዮሐንስ ወንጌሉ ብርሃንና የዘፍጥረቱ ብርሃን ይገናኛል? ይገናኛሉ። እግዚአብሔር ስንት ጊዜ ነው ብርሃን ይሁን ያለው? አራባቂ ሁለቴ ነው ያለው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስንት ያለው? ሁለት። ዘፍጥረት ላይ ጨለማው ነበር፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። ከዛ እግዚአብሔር ብርሃን ይሁን አለ ካለ በኋላ ብርሃን ሆነ። ክብር ለኢየሱስ ይሁን። ይሄ ፍጥረት ካለመኖር ወደ መኖር እየመጣ ያለ አካላዊው ዓለም ወደ መፈጠር እየመጣ ያለ ከዛ በኋላ አንደኛ ቀን፣ ሁለተኛ ቀን፣ ሶስተኛ ቀን እያለ በሰባተኛው ቀን እስኪያርፍ ድረስ ፍጥረትን እየሰራ ባለበት ፕሮሰስ ውስጥ የክሪኤሽን አካውንት ይባላል። በፍጥረት የፈጠራ አካውንት ውስጥ ብርሃን ይሁን አለ፣ ብርሃን ነው። ክብር ለኢየሱስ ይሁን። ወርዳችሁ ስታነቡ ብርሃንና ጨለማ ለየ። ብርሃኑን ምን አለ? ቀን አለ። ምሽቱ ምን አለ? ፀሐይ በምን እንድታበራ፣ ጨረቃ በምን እንድታበራ? በምሽት። ክብር ለኢየሱስ። ይሄ የክሪኤሽን አካውንት ነው። ዮሐንስ እያወራ ያለው የሪዴምሽን የመዳን አካውንት። በእርሱ ዘንድ ምን ነበረች? የዘፍጥረቱ ብርሃን እየተተነተነ ሄዶ ፀሐይ፣ ጨረቃ እያለ ያወራ። ዮሐንስ ስለ ብርሃን ሲያወራ ግን ስለ ፀሐይና ስለ ጨረቃ አያወራ። የሚያወራው የእግዚአብሔር ሕይወት፣ ዞዬ የሆነው ሕይወት፣ የማይጠፋ የማይበሰብስ ሕይወት፣ ለዘላለም የሚኖር ሕይወት፣ ኢየሱስ ክርስቶስ ጌታ፣ የእግዚአብሔር መንግስት ሕይወት።
ኢየሱስ ሕይወቴ ነው ማለት ነው። I have the Zoe life ማለት ኢየሱስ ክርስቶስ ጌታ። ከሱ ጋር ለዘላለም እንኖራለን ስንል ፉከራ አይደለም። የማይጠፋ ሕይወት አለው እሱ። እሱን ሕይወት አካፍሎናል። ስለዚህ እሱ ካልጠፋ እኛ አንጠፋም። ኢየሱስ ክርስቶስ ጌታ። በሱ ዘንድ ያለ ሕይወት እኛ ውስጥ ምን ብሏል? ገባ። እሱ የዛ ሕይወት ባለቤትና ምንጭ ነው። እኛ ግን የዛ ሕይወት ተካፋይ ነን፣ ምንጭ አይደለም። እሱ ለአባቱ ልጅ ሆኖ ሁሉን ወራሽ ነው። ዓለማትን የፈጠረበት ልጁ ነው። ከዛ እኛን ምን አደረገን? ልጆች አደረገን። ክብር ለኢየሱስ ይሁን። የሱ ልጅነት የባህሪ ልጅነት እንደ እግዚአብሔር አብ እግዚአብሔር፣ እንደ እግዚአብሔር መንፈስ ቅዱስ እግዚአብሔር። ስለዚህ በባህሪ በማንነቱ በአይደንቲቲው መለኮት። ክብር ለኢየሱስ ይሁን። የኛ ልጅነት ግን የምን ልጅነት? የጸጋ ልጅነት። የመለኮት ባህሪ ተካፈልን እንጂ መለኮት አልሆንም። ኢየሱስ ክርስቶስ ጌታ። ፓርቴክ ነው ያደረግነው። ስለዚህ ያኛው ጨለማ ያኛው ብርሃን ክሬሽን ነው፣ ፍጥረት ላይ የነበረ ነው። ዮሐንስ ይመጣና ሕይወት በእርሱ ዘንድ ነበረች። ኢየሱስ ጌታ። ኢየሱስ ጌታ። ሕይወት በማን ዘንድ ነበረች? በእርሱ ዘንድ። ያቺ ሕይወትን የሰው ምንድን ነበረች? ብርሃን ነበረች። ኢየሱስ ክርስቶስ ጌታ። ብርሃን በጨለማ ላይ ጨለማም ከቶ እሺ፣ ብርሃን በጨለማ ላይ ይበራል፣ ጨለማም ከቶ አላሸነፈውም ማለት ምሽት ላይ ጨረቃ ስትወጣ ምሽቱ ወደ ቀን ይቀየራል ማለት ነው አይደለም። በሱ ዘንድ ያለው የእግዚአብሔር ሕይወት የሚያበራበት ጨለማ አለ። ያ ጨለማ ደግሞ ከእግዚአብሔር ጋር በኃጢአቱ ምክንያት የተጣላና የተቋረጠ የአዳም ዘር አለ። ስለዚህ ከእግዚአብሔር ጋር ልዩነት ውስጥ በመግባቱ በኃጢአት በመለየቱ ምክንያት በጨለማ በዘላለም ሞት በዘላለም ጥፋት ተይዞ ያለውን ሕዝብ ይሄ ሕይወት ብርሃኑ ከጨለማ ወደ ምን ያመጣል? ወደ ብርሃን። ኢየሱስ ክርስቶስ ጌታ። ስለዚህ ብርሃን በጨለማ ላይ ያበራል፣ ጨለማም ከቶ ምን አላለው? አላሸነፈውም። ኢየሱስ ክርስቶስ ጌታ። ዘፍጥረት 1:3 ደግማ አንብብልኝ።